ፈልጌ ነው። በዳዮች በጥቅሉ ደስተኛ ናቸው። ሰብረውንም ብለውንም እነሱ በህይወታቸው እኛ ነን የምንሰበረው፣ የምናዝነው፣ የምናለቅሰው። እነሱ ምንም አይደርስባቸው፣ ምንም አይሆንም። ይሄን ማወቅ ፈልጌ ነው። ምንም አይደርስባቸው ምናምን እንደሱ አይደለም። አንድ ይሰማል። ልጆች ይሰማችኋል? እሺ፣ በዳዮች ምንም አይሆኑም፣ ምንም አይደርስባቸውም፣ ደስተኞች ናቸው በጥቅሉ ምናምን፣ ይሄ የተሳሳተ ነው። እንዳው እነዚህ ሰዎች ደስታ ልታዩባቸው ትችላላችሁ፣ ነገር ግን ዋጋቸውን ይሰጣሉ ነው። ዋጋቸውን ይሰጣሉ። አንደኛ እዚሁ በምድር ላይ ዋጋቸውን ይሰጣሉ። የአላህ ስብሐነ ወተዓላ ቢዘገይም እንኳን የተበደለን ሰው እንደሚረዳው ቃል ገብቶለታል። ሌላኛው ነገር በቀጣዩ ዓለም ዋጋቸውን ያገኛሉ እነዚህ ሰዎች። ይህን የሚያውቅ ሙስሊም ዛሬ በምድር ላይ ደስተኛ ናቸውና ዋጋቸውን አላገኙም ሊል አይችልም በፍጹም። ምናልባት ሙስሊም ከሆንሽ በቀጣዩ ዓለም ቅጣት እንዳለ ታውቂያለሽ አይደለ? ለበደሉ ሰዎች እና አታውቂም? ላላ አውቃለሁኝ፣ ግን እንዴት መሰለ ማለቴ ንጹህ ልብ ሲኖረው መዋሸት፣ ውሸት መናገር በራሱ ሐራም ነው አውቃለሁ። ቁርአን ቀርቻለሁ አልሐምዱሊላህ። ግን የእውነት ሰው ነው ብለው ወደ አንተ ህይወት ሲመጡና የሚፈልጉትን እንዲያገኙ በቃ እንዳትነሳ አድርገው ተጠቅመው ምናምን ይሄዳሉ። ለጊዜው በእርግጥ ለጊዜው ሊሆን ይችላል። እነዛ ሰዎች ግን ስታያቸው አንተ ከህመምህ አንጻር አላህ በዳዮችን እንደማይወድ ወይም አላህ በዳዮችን መቼም ቢሆን የሰውን ባጠብ እንደማይል አውቃለሁ። ግን ለጊዜውም ቢሆን እነዛ ሰዎች ደስተኛ ናቸው። እኔ በህይወቴ ላይ በተደጋጋሚ ይሄን ነገር ስላየሁ ነው። ማስመሰል መዋሸት አልችልበትም፣ ዲንም አላስተማረኝም። እንደዛ እንኳን ታዳምጫለሽ። ልመልስ፣ አታቋርጭ በመካከል። እሺ፣ ጥያቄ ጠየቅሽ ሲጨርስ ታዳምጪ። ቅጣት በቀጣዩ ዓለም ነው ያለው። ዛሬ በምድር ላይ ቅጣት ካለ ገሃነም ለምን አይዘጋጅም ነበር? ገብታችኋል አይደል? ጀሃነም የተዘጋጀው ዛሬ በምድር ላይ ሰዎችን ለሚበድሉ ሰዎች ነው፣ ለካህዲያኖች ነው። አላህ በቁርአን ላይ ሲናገር ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ አላ ظهሪሃ ሚን ዳባ ይላል። ሰዎች በሚሰሩት ኃጢአት እዚሁ ምድር ላይ ዋጋቸውን ቢከፍላቸው በምድር ላይ ማንም ተንቀሳቃሽ አይኖርም ነበር፣ ሁሉም ይጠፉ ነበር አለ። ገብታችኋል አይደል? ታዲያስ ለምንድነው ከተባለ ቀጥሎ ተናገረ። ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ አለ። ነገር ግን እስከ ተወሰነ ጊዜ ድረስ እስከ ትንሣኤ ቀን ድረስ አቆያቸዋለሁኝ አለ። የዛኔ ሰዎች የፍርዱ ቀን ዋጋቸውን ያገኛሉ፣ የበደሉ ሰዎች ሁሉ በታቸዋል። ይሄ ነው እና ዋጋ የሚከፈለው በቀጣዩ ዓለም ነው። ዛሬ በምድር ላይ ዋጋ ቢከፈል ኑሮ ሁሉም ለክህደቱና ለኃጢአቱ ጀሃነም አይዘጋጀው ነበር፣ ቀጣዩ ዓለምም አይኖርም ነበር። ቀጣዩ ዓለም የተዘጋጀው ዛሬ በምድር ላይ ለምንሰራው ዋጋ፣ መልካምን የሰራ መልካምን ያገኛል፣ በቀጣዩ ዓለም ጀነትን ያገኛል። ክፉን የሰራ ደግሞ ሰዎችን የበደለ ሊሆን ይችላል። አላህ ስብሐነ ወተዓላ የካደ ኃጢአትን ያደረገ ሁሉ በቀጣዩ ዓለም የኃጢአቱን ዋጋ ያገኛል ማለት ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። በእናንተ ያክል መልካም ነገር የሰራ ሰው ካለ ያንን መልካም ውጤት ነገ የፍርድ ቀን ያየዋል። እናኛ ፈር የምታክል ደግሞ ኃጢአትን የሰራ ሰው ካለ ነገ የትንሣኤ ቀን ዋጋዋን የክፉን ስራ ዋጋ ያየዋል፣ ያገኘዋል አለ አላህ በቁርአን ላይ ሲናገር። ይህን ይመስላል እና ቅጣት በቀጣዩ ዓለም የተዘጋጀ ስለሆነ ነው ዛሬ በምድር ላይ ሰዎች ዋጋቸውን የማያገኙበት አንደኛው ምክንያት። ሌላው ነገር ቅጣት ብለን የምናየው ሰዎች ከላይ በምናየው ነገር ብቻ ይሆናል። አንድ ሰው ኃጢአትን ባደረገ ቁጥርና አምላኩን በካደ ቁጥር ልቡ ላይ ነው ያ ትልቁ ቅጣት። የቅጣት ሁሉ ቅጣት ደግሞ ከአምላክ መራቅን የመሰለ የለም። ሰዎችን የሚበድሉ ሰዎች ከአላህ በጣም የራቁ ናቸው። ከላይ ስታያቸው ደስታ ያገኙ ይመስላቸዋል። ነገር ግን ትልቁ ቅጣት ብሎ ማለት የልብ ቅጣት ነው። አንቺ ደግሞ ያንን ያላየሽውም አላስተዋልሽውም። ከላይ የምታየውን ነገር ነው አንቺ መሳቃቸውን እና ፈገግ ማለታቸው ነው። ከዚያ በላይ ትልቁ ቅጣት ከአላህ ስብሐነ ወተዓላ የራቀች ልቦና ነች። ትልቁ ጸጋ ብሎ ማለት በልባቸው ወደ አላህ ስብሐነ ወተዓላ የቀረቡ ሰዎች ናቸው። ያንን ደግሞ የጽድቅ ባለቤትና የመልካም ስራ ባለቤቶች የሚያገኙት ነው። ይህ ይመስላልሽ። እኔ ቀጣይ ጥያቄ ያለኝ እስካሁን እየጠበቅኩ ነው፣ ላለመረበሽ ነበር። እሺ፣ ጥያቄ ምንድን ነው?
ወደ ጥያቄ ስመጣ ማለት ነው እሱ አንተንም ፎይንም ሁሉንም አዳምጣለሁ። እንደዚህ የሃይማኖት ጉዳይ ብዙ ጊዜ እከታተላለሁ እና እንትን አሁን ለምሳሌ ቋንቋ የሚባል ነገር አለ። ቋንቋ አሁን ለምሳሌ አሁን ኢትዮጵያ ነን እኛ በአማርኛ ያለውን ነገር በአማርኛ ተተርጉሞ ለህብረተሰቡ ማለትም አሁን አንተ አረበኛ ብትሸመድድ አንተን የሚከተሉ ሙስሊም ሴት ሰዎች ማለት ነው አረበኛ ላያውቁ ይችላሉ። በአማርኛ ነገሮችን ብንማራቸው እና በአማርኛ ተተርጉሞ ያለውን ነገር እያነበብን ቢሆን ጥያቄዎችም ይህን ያክል አይመጡ ማለትም አሁን ለምሳሌ እኔ አሁን ቁርአን ብዙ ጊዜ በአማርኛም ስለማይቀርብልን አረበኛ መሆን አለበት ወይ? መጀመሪያ ይሄኛው መልስልኝና ወደ ላይ ቀጣይ ጥያቄ ይመጣል። መልካም። ይሄ ሰው የከሰረባቸው ትልቁ ድራማ የክርስቲያን ልጆች ምንድን ነው? ያልተተረጎመላቸውም እኔ የተረጎምኩ ጉዳቸውን አወጣለሁ እያለ ድራማ ሰራባቸው። እንዲሁም ደግሞ ተከታዮች የእሱ ጀሌዎች ስላልተተረጎመ ነው እንጂ እስልምና ቢተረጎም ኑሮ ቁርአንና ሐዲስ ማንም ሰው ሙስሊም አይሆንም ነበር እያሉ ተከታዩን ይደፍኗቸዋል ጭንቅላታቸው። የጅማ በፈጠራቸው እስኪ ነው ትልቅ ላይ እዚህ ያለ ላይ ትልቅ ውሸት ይሄ ውሸት ነው አልተተረጎመም እና ነው እያሉ የራሳቸውን ተከታዮች እያጀለሏቸው ነው። ተመልከቱ። ቁርአን ተተርጉሟል በአማርኛ ማየት ትችላላችሁ። ሐዲስ በርካታ ሐዲሶች ልክ እንዲሁ ተተርጉመው ተቀምጠዋል። በተቻለ እየተረጎምን ያው 24 ሰዓት እኔ ሐዲስ እዚህ እየተረጎምን እያስተማርናቸው ነው። ሐዲስ እዚህ አያውቁም። እናንተ ልጆች አረበኛውን በደንብ አድርገው እዚህ የምነግራቸው ልጆች ሳያውቁ ቀርተው አይደለም። ሁላቸው የሚቀሩ ልጆች ናቸው። አረበኛውን የሚችሉ ልጆች ናቸው። አረበኛውን የሚችላል አይደለ? ቁርአን በደንብ በአማርኛ ተተርጉሟል። ይሄ ነው። ይሄን የሚያደርጓችሁ ይሄን የሚያደርጓቸው ለምንድን ነው? አንድ የተረጋገ ጭንቅላታቸውን ወላሂ ለመድፈን ልክ እንዲህ እያደረጉ ያልተነገረ ነገር አዲስ ነገር እንዳታደርገው ይጫወተባል። የሚከፍለው ነው እንደዚህ የሚያደርገው። ይህን አብረዋት ያለ ልጆች ምስጢር እያወጡ ነው። ኃይለኛ ገንዘብ ይለቀቅብሃል፣ ይከፍላል። ያው እየተናገሩ ይሄን እንዲያደርግ ከላይ ይከፍላሉ። ከላይ ያሉት የእናንተ እንትኖች ሰዎቻችሁ ቦታቸዋል። እናንተን ጭንቅላታቸውን እንዲደፍን ነው ይህን ገንዘብ የከፈሉት ያለው ወላሂ ለሌላ። እሺ እንደዛ ካልከኝ ደግሞ ማለት ነው እንደዛ ካልከኝ ለምን አትረጋግም? ለምን ትረብሻለህ? ቀስበል እንጂ ዛቻ ከቅርብ ጊዜ ወደፊት ብዙ ሰው እየሰለመባቸው ነው። ለምን ይህን ድራማ እንደሚሰሩ ነገራቸው። ወላሂ ላዚም የሚሰማኝ ካለ ከክርስቲያኖች ይህን የሚሰልምባቸውን ህዝብ በምንድን ያዘው በቃ። ስለዚህ ያለው አማራጭ ምንድን ነው? እንዲህ በተከታዮቻቸው ላይ ድራማ በመስራት በሙስሊሙ ላይ አይደለም። በተቻለ ተከታዮቻቸው እንዴት ነው ጭንቅላታቸውን መድፈን የምንችለው? ነቢ ሰለላሁ ዐለይሂ ወሰለም መሳደብ፣ ሌላ መንገዶችን መረጡ። ይሄ የሚያደርግላቸውን ሰው አገኙ። የሌለ ገንዘብ ይለቀቅበታል። ይህን መንገድ ሄድላቸዋል። ግን ህዝቡን አትይዙትም፣ እንዳይሰልም እስላምን እንዳይረዳ አትይዙትም፣ ወላ አትይዙትም። ራቸዋላ በአጠቃላይ ወደ ቀጣይ ጥያቄ ልምጣ። እንዴ ልጨርስ። ቁርአን አልተተረጎመም የሚያሉ ውሸት ነው። በደንብ አድርጎ ተተርጉሟል። ለዘመናት እኛ ሳንወለድ በፊት ነው የተተረጎመው። ያው አለ ራቸዋላ አይደለ? እኛ ነው ማንኛውንም ጥያቄ መጥቶ እዚህ ማንኛውም ሰው መጠየቅ ይችላል። ማንኛውም ክርስቲያን ጥያቄ ያለ ካለ መጠየቅ ይችላል። እሱ መጥቶ እዚህ በሙስሊሞች ቤት አያወራም። እንደናንተ ደፍሮ እናንተ ትሻላላችሁ። እናንተ ግን እሱ የሚነግራችሁ ካለ ማንኛውም ክርስቲያን የሚሰብካችሁ የሚነግራችሁ ካለ ስለ ኢስላም በድፍረት ነው እና ጠይቁ። የምትፈልጉትን አውጣና አሳየን በሉ። በድፍረት ነው የምናሳያችሁ። ጥያቄ ያለው ማንኛውም ክርስቲያን ካለ ስለ እስልምና ገብቶ መጠየቅ ይችላል። ታቻለ አይደለ? አይ ጥያቄ ካለ ጠይቅ። አይ መቀጠል እችላለሁ? እሺ አሁን ላይ ዶክ ከ3 ከ4 ዓመት በፊት ማለትም እኛ ክርስቲያኖች የምንባል ሰዎች ወይም ፕሮቴስታንትን በለን ምንም በለን ስለ ሀበሽ ስለ ውሃብያ ምናምን አናውቅም ነበረ እና ስለ አርሽ ምናምን አናውቅም ነበረ። አላህ ከአርሽ በላይ ነው ምናምን የሚባለው ማለትም አሁን አንተ አሁን የምታስተምሩ ብዙ ጊዜ እከታተላለሁ ብያለሁ። እንደዚህ ሃይማኖት ንጽጽር ላይ ምናምን እሰማለሁ እና በአንተ በኩል የሚስማሙ አሉ
በአንተን ደግሞ የማይስማሙ አሉ። እሱን እንዴት ነው እስልምና የምታየው? ይሄ ሁለተኛ ጥያቄ ነው። እሺ አላህ ስብሐነ ወተዓላ ከአርሽ በላይ መሆኑ አላህ ቃል እኛ ሙስሊሞች ሙስሊም ብሎ ማለት ለአምላኩ ቃል እጅ የሰጠ ነው። አምላክ በቁርአን ላይ አምላክ በላከልህ ነብይ በኩል የተናገረውን ቃል መቀበል ግድ ነው አይደለ? እንደው እንደ ንጹህ አይምሮ ራሱ ስታዩት አላህ በቁርአን ላይ ከአርሽ በላይ ነው ነኝ ብሏል ወይ? አዎ ብሏል። 7 ቦታ ላይ በቁርአን ላይ አርረሕማኑ ዐለል ዐርሽ እስተዋ ወይንም ሱመ እስተዋ ዐለል ዐርሽ ነው እኔ ከአርሽ በላይ ነኝ ብሎ ተናግሯል። ገብተዋል። ያን የመጣውን ቃል ጠምዝዘው አይ እርሱ ከአርሽ በላይ አንልም ብለው የሚሄዱ ሰዎች ካሉ ይሄ ስህተት መሆኑን ግልጽ ቁርአኑ ይናገራል። እኔ ከአርሽ በላይ ነኝ ብሏል አምላክ አላህ ቃል በቃል አርረሕማኑ አዛኛው አምላካቸው አላህ ዐለ አልዐርሽ ከአርሽ በላይ ኢስተዋ ከፍ አለ። ይህን ሰለፎች እንዴት ተረጎሙት ሲባል ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ተማሪዎች የሆኑት እነ ሙጃሂድ እና እነ አቡል ዓሊያ ብናሉ አይ ዐላ ወርተፋ ይህን አስቀምጦታል። እርሱ ከሁሉ በላይ ከአርሽ በላይ ሆነ፣ ከአርሽ በላይ ከፍ አለ ብለው ተርጉመውታል። ይህን ይመስላል። እሺ ይህን ይመስላል። ስለዚህ ያን የተቃወመው ክርስቲያን አይደለማ የተቃወመው እነሱ እንደተቃወሙ አድርገው ይሄን ነገር ይቀርጹላቸዋል። አሁንም ጭንቅላታቸው እየደፈሯቸው ነው። ወላሂ ብሬ ነው። ይሄ ቆየ በኛ መካከል ያለ ነገር ነው። ይሄ ከአርሽ በላይ ነው ወደስ አይደለም የሚለው ቆይቷል። ገብቶሃል አይደለ? ይሄ ነው። ነገር ግን አንተ እንደው ከክርስትና አንጻር ይሄንን እንደው ባነሳለህ እግዚአብሔር ከአርሹ በላይ ተቀምጧል፣ በዙፋኑ ላይ ቁጭ ብሏል። ምን ትላለህ? መጽሐፍ ቅዱስ ላይ ላሳይ። ይህንን ነገር ቅድም በኮሜንት ራሱ ስነግርህ ኮሜንት ላይ ራሱ ጽፌ ማለት ነው ይናክል አላውቅም ብያለሁ። እሺ እግዚአብሔር ከአርሹ በላይ ነው ያለው፣ ቁጭ ብሏል፣ ተቀምጧል። ላሳይህ ወይ መጽሐፍ ላይ